ዳኛው ቢጫ ከሰጠ ተቀበሉ፣ ዴችም ከሰጠ ተቀበሉ። የታክሲውናል ኳስ ደግሞ ሲሻማ ማለት ነው። አንተ እየሮጥክ ወደኔ ነው የምትመጣው። እንዴ እየጠብቃለሁ ገሽተህ ትመለሳለህ ማለት ነው። እሺ ኮሽ ሲሰጥ ደግሞ ምታ እስክስታ ሸላማ የጠፋማ ሜዶስ ኳስ ደግሞ ልቀቅ። ዋይፋይ ባይኖረው እንኳን በዳታም ቢሆን እንድትለቅ እፈልጋለሁ። ይኸውልህ ፋውል ደግሞ ስራ ካልሰራ ማንንም አይከፍልም ታውቃለህ። በሚገባ አውቃለሁ። ጎበዝ። ይኸውልህ እንደ ኤርፖርት መንገድ ዘግታችሁ ተጫወቱ። ተሳስተህ ደግሞ አንድ ተጫዋች እንዳትጣለፍ። ይኸውልህ ጠለፍክ ማለት ጥምቀት አልፏል። አሁን ጥልፉን ማንም አይገዛም። ለበረኛው ራሱ ንገርልኝ፣ ሲመታብህ አደራን እንዳትተፋ በለው። ተሳስተህ እንዳትተፋ። ተሳስተህ ብትተፋ እንኳን በጫማህ አጥፈው በለው። አክታ ደግሞ አይቻልም። አንተ ራሱ ኳስ ስታገኝ ቶሎ አቀብል ለዳኛው የሻይ። እሺ አደርጋለሁ። ካንተ ማይመቸኝም ባህሪ ታውቃለህ። ለዛ ነው ማስቀምጥ ቤንች አይሎጋ ካልተባለ አታገባም። ዛሬ ግን አዋራው ጫሰም ሲባል ቢሆን እንድታገባ እፈልጋለሁ። ይኸውልህ ኳሷን አባራት፣ ያዛት፣ ተግባባት፣ ፍቅረኛ አድርጋት፣ ሽማግሌ ልካ አግባት። አንደኛ ሚዜ ከፈለክ እኔ ያለው ኦፍሳይድ ራሱ ግርን ሳትታጠብ እንድትገባ አልፈልግም። እሺ ኮች ያልከውን ሁሉ አደርጋለሁ። ጎበዝ። ንገራቸው ደግሞ ኳሱን በጭራሽ እንዳትበሉ፣ ተቀባበሉ። ቶሎ ተቀባበሉ። እኔ ሲመቸኝ እየገባው እተኩሳቸዋለሁ ማለት። ኮርና ካገኘን ደግሞ አንተ አንሰው ካልቻልከው ደግሞ ሌላ ሰው ያንሰውና ያናግረኝ። ኳስ ደግሞ ስታገኝ ቶሎ አውጣ። ኩፖን እኔ እሰጣለሁ። እሺ ጎበዝ። አንቺ ሰላም ከኛ ጋር ስለተጣላች አንቺም ከኛ ጋር መጣላት አለብሽ እንዴ? እምልሽ በሰው ጭንቅላት ማሰብ የለብሽም ነው እምልሽ። ልትሳደብት የመጣው ሲጀመር እናንተ የሚያነጋግረ ምንም አይነት ጉዳይ ነው። ይኸውልሽ እኔ ሰላምን አፍቅራታለሁ። በእኔ ቦታ ሆነሽ የምትረጂኝ ከሆነ ተረጂ። በመጀመሪያ ደረጃ ሰላም አታፈቅር። አንቺ ምንድን ነው እንደዚህ የሚያደርግሽ? አጣብኝ ደግሞ ትበሪ በታይ ልትቆጣኝ ትፈልጋለህ? እባክሽ ተረጂ። አንተ ሰላም እኮ አትመጥንህም። ማሰብህ ራሱ ደግሞ ሁለትሽ የምትሰሩትን ስራ ማናቅ መስራት እኛ በጣም ነበር እሺ የሚያዝናና። ደግሞ አንተኛው ደግሞ ስሚ ሰላምን በድያት ራሱ እንዳንቺ አላስቀየመችም። እሺ ሲጀመር ስለ ፍቅር ብታውቂ እንደዛ አትሁኝ ነበር። እሰይ እንኳን እሺ ዶሮ ይለኛል እንዴ? ዶሮ አያውቅም። የኔ ፍቅር ሁሉንም ስሜትህን እኔ መጋራት እፈልጋለሁ። እኔ ጋር እኮ ጠንካራ እንደሆንክ ማስመሰል አይጠበቅብህም። ማልቀስ ካለብህ ማልቀስ፣ ስሜትህን እጋራዋለሁ። ላልቅስ? አልቅሰው፣ ችግር የለም። ምንም አይደብርሽም? አይደብረኝም። ብዙ ሴት ግን ይደብረዋል ብዬ ነው። ችግር የለውም። ችግር የለውም። እኔ ላልቅስ? ስንት ነገር እኮ ነው ስለረስኩት። ስንት ነገር ችግር ነው አታረከኝ ስለረስኩት ነው። ይዳት እንደ ወንድ ቆፍጠን አትልቅ እንዴ? ምን ያስለቅሳል? እንባን ዋጥ ማድረግ ነው ያለብህ። እናፈረቃል እንዴ? ሄዳ ደዛ ምን ነው ምን ነው? እኔ ባወራው እኔ ወረኛ ነኝ አቃጣሪ። ከዚህ በኋላ የአንድ ሰው ወሬ እየዞርኩ ባመላለስ ለዚህ ሰማሻይ ጉድ ላጎት ሚስቶች ታርጋበት መርፌና ቅሩ ነው ያገኛቸው። እኔ ወሬ ትቻለሁ። ወሬ እያመጣችሁ አተመላልሱልኝ። ሀሜተኛ ወረኞቹ ላይ አጅሪት ምን አዲስ ነገር አለ? ነፂ ጀና ለፍ ወሬ የሚባል ነገር አንበሳ አለፍኩት። ይቻላል ጌታ ሆይ የወሬ ነገር ይነቀልልኝ። የሚገርም ነው፣ ተአምር ነው። ይህችን ድል አስመልክቶም አይቀድማን ወሬ ነገር አንተ ሰማ። ፈጣሪ ሆይ ከመንግስት ትምህርት ቤት ወደ ግል ትምህርት ቤት ያስገባኝ በጣም አመሰግናለሁ። እንግዲህማ መፍትሄ ነው። እንኳን ከፍዬ ሳልከፍልም ስበጠብጥ ነበር። አሁንማ እንኳን ጠላና አረቂ ገና ፋብሪካውን ነው ትምህርት ቤት ውስጥ ማስገባው። ማን ይናገረኛል? ምንድነው የዘመመጠው ትምህርት ቤት? ይሄ ነው። አዎ ጋሼ ኬሚስትሪ ታውቃለህ? ኬሚስትሪ እና መምህር ደበሌ። አዎ እነ መምህር ደበሌ የሚያስተምሩት ይሄን እኮ ነው የሚሰሩት። የሆነ ሚክስ አድርገው ምናምን ጠብ እያደረጉ ይሄን እኮ የሚሰሩት በጠርሙስ በብልቃት ይቀናንሱ። ጠብ ሲያደርግ ደግሞ የተተወቃል የሆነ ጥቁር ነገር ይቀየራል። ይሄ እኮ ነው የሚሆነው። እና አሳይመንት ተልከን የሆነ አሳይመንት ሰርታችሁ ነው ብሎን ይሄን ሰርተን መጣ። አሳይመንት ነው ገብቷል። ገብተህ ልትሰራው ነው? አዎ አሳይመንት ነው። ገባ። ሲያልቅ ምንድን ይጠጣል ነው? ሲያልቅ ነው ትምህርት ቤቱ ይጋያል ሲደባደብ ከመላቢ ታረው ወራዳ ቅሌታ ማሩ ትልክልኮትና በነግሮት እሺ እነሱሽ ቅቢን ጠራሩ ልንገሩት ይሄ ነጩ ጸጉሮት አቦን ነው። ኧረ በስመ አብ መጥ ምን ሆነሽ ነው? በእናትህ ክብረ እሺ እንደው በጠረባቢያችሁ አስቡ። በጠረባቢያ በኩርኩም አብኛቸው በቃ ምን ማድረግ ይቻላል? እርሱ ትንሽ አይደሉ እንዴ? አይሰሙም ሰው ይኸውልዎት ወደ ምድር ነው ማጠብቆት በካቻ ቤትሽ አይሰሙም ማለት ተረጋጋ። ሁለቱም በቁጥጥር ስር ናቸው። ምንም ያመልጠኝ የለም። ስራዬን በደንብ ነው የምወጣው። በጣም በጥንቃቄ አደገኛ የትኛው እንደሆነ ብቻ ምልክት ስጪኝ ቦስ። ጥቁር ያለበሰው ይታይሻል?
እሱኛው ባለቤት የምትገዢው ነጭ የለበሰውን ነው። ምን ቦስ ሚሽን ፌልድ ዛሬ ቀኑ በቃ እንደዚሁ ነው የሚሽ እንደዋለልኩ ቀረው እኮ የገንዘብ ማጣት ወይ አልሰራ ቢኛም መቼ መጣሁ ነው ከአሜሪካ? በቅርቡ መጣሁ ሳምንት ምናምን። ኧረ ወንድሜ አብሮ አደጌ እንዴት ነህ? አለሁልኝ። ሰላም ነው? መቼም ዕቃ አታመጣለህ አንተ ለቤተሰቦችም አታመጣ። በቃ እንዲያውም ዛሬ ማለት ነው ደባብሮኛል። አትጋብዝኝ? የፈለግከውን ነው የምጋብዝ። ዛሬማ በቃ ጉድ ነው የምናፈለው። ክለብ ነው አመቼ የምንሄደው። ምንድን ነው ሱቅ ሰላም ነው ወይ? አማን ነው። ደስታ ከረሜላና ጆል ጁስ ስጠው ማለት ምንድን ነው? ቆንጆ ደስታ ከረሜላ 1 ብር ነው። ምን ማለት ነው 1 ብር? ከውጭ መጣ ብሎ አታውቅም ብለህ ነው እንዴ? አይደለም ዋጋው ነው 25 ሳንቲም እኮ ነው የብር 4 ባንታ አልጀመርኩም ብራዘር። ይቀልዳል። ስማ እንጂ ተከራከሩ። አንተ እኮ ነህ እናማ ወንድሜ ና ተወው በቃ። አንተ እኮ ነው አመልህን አውቀዋለሁ ሲጀምር። እና ሌላ ነገር ታደርግልኛለህ? እኔ አልፈልግም። ሌላ ነገር ቀለል ያለ ነገር ታደርግልኛለህ? በጣም ነው የሚመቸኝ የመጨረሻ የሰው ልጅ ሆነ የራሴ ልጅ ሆነ ሰብስቦ ማሳደግ ምናምን ብቻ ነው የሚታየኝ የመጨረሻ ማለት ነው። ታዲያ ለምንድን ነው የመውለድ ፕሮሰሱን ዛሬ ማንጀምረው ካንቺ ጋር? የምር ነው ልጅ ትወዳለህ? በጣም ነው የሚመቸኝ። ታዲያ ለምንድን ነው ዛሬ ማንጀምረው? ተመስገን ጌታዬ፣ ለልጆች አባት ስጥልኝ ስል ባንዴ ከቻረክልኝ ተመስገን። ልጅ አለሽ እንዴ? አዎ አለኝ። ይሁን ለነገሩ አንድ ልጅ ምንም እናሳድጋለን። 7 ምን? አዎ 7? አዎ። ምን ሰዓት ነው የወለድሻቸው? ስንት ዓመትሽ ነው አንቺ? እንዴ ጌታ ምንድን ነው እረፍት የለውም እንዴ ባልየው? ኧረ ሁሉም ያው ናቸው እባክህ። ሁሉም? አዎ ሁሉም። ከስንት ባል ነው 7 ልጅ? ከ8። አልገባኝም። እንዴት ነው ከ8 ማለት? አንዱ ነፍሰ ጡር ነኝ።